ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እቺ መሰለሽ ናይክ 42 ብር ያስተና አርማውም አለ ሃይ ኢትዮጵያ ኦዳቷር። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዲስ ቪዲዮ ተገኝተናል ዛሬ። ቪዲዮን ከመጀመራችን በፊት እንኳን በሰላም ቆያችሁን እያለን ቪዲዮን እንጀምራለን ማለት ነው። ዛሬ እንግዲህ የሚገኘው ለየት ባለ ቪዲዮ ነው የመጣውላችሁ። ናይክ ስቶር ነው የመጣ ነው። ናይክ ፍሪላንስ ስቶር ይባላል። ፎርማል ስቶሮች ላይ የሚቀመጡ ጫሞች አሉ። አንድ አመት ምናምን ከቆዩ በኋላ ካልማይሸጥ ከሆነ ወደዚህ ያመጡታል። ከዛ እዚህ በቅናሽ ነው የሚሸጠው። 70% 50% ቅናሽ ሊኖረው ይችላል። ግን እዚህ ምንድነው ለየት የሚያደርገው? አሁን ዛሬ ገዛዋ ባይመቸኝ መመለሳችሁ። ሌላ ቦታ ስትገዙ ገዝታችሁ ቤታችሁ ከ14 ቀን በፊት ምናምን መመለስ ትችላላችሁ። እዚህ ግን የገዛችሁት ፋይናል ታይም ነው። ገዛችሁት ማለት አትመልሱትም። ለክታችሁ የምትወዱትን እቃ ነው። ይሄ ማጣሪያ ቦታ ስለሆነ ማለት ነው። እና በጣም ብዙ ቅናሾች አሉ። እስቲ እንግዲህ ከዚህ ክልል እኔ ካለሁበት ክልል ትልቁ ይሄ ነው። ኦሮሞ ወደ ኮለን አካባቢ ነው ትልቁ ነው። እስቲ ገብተን አብረን እናያለን። ኪፕል ላክዲንግ ጋይስ። ያውና እንደምታዩት እዛ ጋር ትልቁ አርማውም አለ። እና እንግዲህ ጋይስ እየመረጥን ነው ልብስ። እስቲ ያለ ጫማ መጀመሪያ እቺን ጫማ ታያችኋል። እቺን ለካታለሁ። እንግዲህ ፋሪስ ጫማ እንዴት ልበላችሁ ከለራቸው ነው ያለው ነው። ከውጪ ሲመጣላችሁ ሀገር ቤት ያሉ ጫማዎች አሉ። እነሱ በጣም ደግሞ ይቀናሻላችሁ። ሱስ ከገዛችሁ እስከ 70% ይቀንሻላችሁ። እና እስቲ ሌላ ደግሞ የሌለ ነገር የለም። እንደዛ ጆርዳን ይመቻል። እና እቺን ነው ካያችኋት እንዴት ነች? ገምቱ ዋጋ ስንት ብር እንደሆነች? 19 ብር ነች። እቺን የመሰለሽ ናይክ ማለት ነው። ዲስካውንት አስቡት። እንደዛ ነው ጫማውን አስቡት። በጣም ኦሪጂናል ነች። 19 ብር ማለት ነው። ስንት ቁጥር ነች? 40 ቁጥር። እቺን ጆርዳን ደግሞ አያችኋት 59 ብር ነች። ኖርማሊ መጀመሪያ ሲወጣ 120 ብር ምናምን ሀፍ ቅናሽ ማለት ነው። እያየሁ ነው የሆነች ጫማ እንዳየው ባስ 19 ብር 19 ብር ግን ይሄ ላንተ አይሆንም እኮ እዚህ አካባቢ የ40 ቁጥር ምናምን ናቸው። እሺ ራሷ ታምነች ይሆናል። እቺንስ እንዴት አያችኋት? ያብራ በዳበደ ጆርዳን ነው ስለሆነ የመረጠውን ትታዩት። አስራ 19 ብር ያየሁት አለፈሽ ናይክ እንደ ሻራ ነገር ነች። ቼክ 44 ብር ነበረ ጭራሽ ሌላ ዲስካውንት አድርገው 19 ብር ነች። አይን አዋጅ ነው የሚባለው። የአይን አዋጅ ከባድ ነው። አይናችሁ ይዞርበታል በጫማ በከለር ናይክ ጆርዳን አብሬ ለምፋሽ 79 ብር የጨርቅ ጫማ 40.5 እኔን ለካው ለካይ አርባ ነጥብ አምስት
ለስራ ማለት ነው የሚቾታል የሚለካ መቶ 9 ብር እስቲ ለማንኛውም ዮ ይላል ከየቷን ጀምር ከዚች እቺ ግን በጣም ነው ታው እንዴት ነች ሁለቱንም ማድረግ ትችላለህ ሁለቱንም ማድረግ ጋር መስጠት ነው ያታም ልክ ነው ዳርሽ ፕራይስ የላትም እቺ እዛ ጋር ነው እንዴት አያችኋት እናንተስ አንቺም ወደሽዋ ወደዋ ይሄም ግን በጣም ያምራል ይሄ ደግሞ ይበልጣል የት ይበልጣል አንቺ ተታች አንድ የሩጫ ጫማ ነው ማለት ጂም ይሄ ይኖራል በዛ በኩል ነው ያለው 43 ቁጥር ይሄ እኮ 40 እና 41 ቁጥር ነው በየሳይዙ እኮ ነው ያለው ሎኬሽን አይፈሽ አረንጓዴ ነው የተመቸኝ አረንጓዴው ነው ወስደት ስራ ቦታ ምንትን ስለማና ችግር የለውም የኛ በኖርማል ልብስ ነው የምትገባው ስራ ቦታ ስለዚህ እቺ ለስራ ቦታ ምናምን አንዳንዴ ለኖርማልም አንዳንድ ቀን እንኳን ሁሉ ቀን በቀን ባታረጋትም አንዳንዴ ቅዳሜ ቀን ምናምን ስቴት ታረጋታለህ ይመቻል መቆም ስለሆነ እዛ ምንም ጫማዎቹ አይቆሽሽ ምን አይነት ካሜራው ተጣሞ ነበር በጣም ብዙ የገለባበት ነው እንግዲህ እንዳትቀየሙ እንዴት ናችሁ ዘመናዋ እንዴት ናችሁ ደህና ናችሁ hi sag deinen Namen ich bin Armando soll ich auf Englisch sagen ja du kannst sagen ich okay ich bin Armando ich bin 12 Jahre alt ich liebe Fußball und hi Ethiopia hier wenn du möchtest ich liebe dich okay wie Otachua ja Otachua ja dankeschön አንድ የፍሮንት አመት ልጅ ዩቲዩብ ላይ ካልገባው ብሎ እንግዲህ ሰላም አስብያችኋለሁ ወዳችኋለሁ ተባባሉ እናንተም ሰብስክራይብ አድርጉ እንኳን ሰብስክራይብ አድርገኝ ስለዚህ ፈልጉ ሰብስክራይብ አድርገኝ ቲክቶክ አለ የራሱ እና ቲክቶክ ላይ ገብቶ የራሱ ላይቭ ላይ ዳኒ ይባላል ፎሎ አድርጉት ምናምን ያላችሁ ነበር ዳኒ ይባላል ፎሎ አድርጉት ምናምን አለ እና ያው እንግዲህ ሰብስክራይበር ኢንተርናሽናል ሰብስክራይበር ስንት አለኝ ከ10 በላይ የሚሆን አለኝ መንገድ ላይ እንደዚህ እኔ ምናምን በሚጠይቁኝ ምግብ ቤት እና ሪአክሽን ሰራ እና እንግዲህ ዛሬ የ12 አመት ልጅ አግኝተናል ማለት ነው
ኢንተርናሽናል እንሆናለን ቀስ በቀስ ቋንቋም እየቀየርን አንዳንድ ስለምንሰራ ኢንተርናሽናል መሆናችን አይቀርም ጋይስ። እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ እየገዛ ነው እናሳያችኋለን። እስኪ እንገዛው የትኛውን አረንጓዴው። ሰላም ጋይስ እንግዲህ ይኸው ገዝተን ወጥተናል። እዚህ በደንብ መቅረጽ ይቻል ነበር ግን ብዙ ግርግር ስላለ አልተመቸኝም። በደንብ ለመቅረጽ ያው ስለካ ምናምን አሳይቻችኋለሁ። በጣም ሂውጅ ነው። እንግዲህ ምን ገዝቻለሁ መሰላችሁ? 3 እቃ ገዝቼ ወጥቻለሁ። ጓደኛዬም ደግሞ አንድ ጫማ ገዝቷል። እንግዲህ ማሳያችሁ ይሆናል ማለት ነው። እኔ የገዛሁት ስንት ብር ነው የፈጀብኝ? እናንተ ከዛሬ ታርጉታላችሁ። እኔ የፈጀብኝ አጠቃላይ 182 ብር ነው። አጠቃላይ ሰው የአራታችን የከፈለው 4 እቃ። የኔ 3ቱ እቃ የፈጀብኝ 140 ብር ነው የፈጀብኝ ማለት ነው። 140 ብር እንግዲህ ሌላ ቦታ ብትገቡ ናይክ ስቶር አንዳንድ ጫማዎች አሉ አዳዲስ ሲወጡ 250 ብር ምናምን ጫማ አለ። ናይክ ኤር ፎርስ አሁን ኖርማል ኢትዮጵያ ላይ በደንብ ታውቀው እቺ ነጭ ናይክ ኤር ፎርስ ራሱ አሁን እንደ ሙድ ስለመጣች 120 ብር 130 ብር ነው የምትሸጠውና እና እኔ የገዛሁት ጫማዎች አሳያችሁ እና አንድ ደግሞ ታምር ሰፍ ነገር ለበጋ ነው እንትን ገዝቻለሁ። እሺ እንትን ነገር ጃኬት ነገር ይሄው አንደኛው ይሄንን አላያችሁትም ነበር የገዛሁት ናይክ ይሄንን ስንት ነው የገዛሁት? 59 ብር ነበረ። ዲስካውንት 42 ብር የገዛሁት ማለት ነው። እቺ መሰለሽ ናይክ 42 ብር ገዝተናል። ሌላው ደግሞ እቺን አይተዋታል። እቺ ተመችታችኋለች። እንደተመቻችሁ ተስፋ አደርጋለሁ። እቺንም ስንት ነው የገዛሁት? እቺ እንደውም ውድ ነች። 79 ብር ነበረች። 55 ብር የገዛሁት ዋን ነው ሊ አንተ ጃማል ሀያሽ ወይስ አረ ብርቅ ለብቻ እሱ ደግሞ ጆርዳን ጃማ ገዝታ እሱም እንደዚሁ ስንት ላይ ገዛን? 42 50 ምናምን ብር ዲስካውንት 20 ብር ዲስካውንት እና ዋን ነው ሊ በጣም ወደድኩት። ጋይስ ወደድኳት ልብስች ኦኬ እንግዲህ እና ሶርቅም ቀረስከኝ ከበርገር ጋር አንዳንድ ባህላዊ እና ናይክ በጣም ታያችኋለች። ሲሆነች ናይክ እና ይሄን ሁላ እንግዲህ በ140 ብር ገዝተናል። እናንተም ሰብገጫው እያየን ታጥቻለሁ እና እንግዲህ ቪዲዮናችንን ፋይናላይዝ እናደርገው በሃትዶግ በጀርመን ሃትዶግ በስማም ሃበው በጣም ያበደ ነው። ስዊት ቼሪ ሃትዶግ የሚባለው በጣም ያበደ ምግብ ማለት ነው። እንግዲህ የዛሬ ውሏችን ይሄን ይመስላል። ናይክ ስቶር ገብተን ገዛስተናል ማለት ነው። አሁን ደግሞ 7 ቀን ረፍት አለኝ። ያው እንደጠፋው ይታወቀኛል። እየቆየሁ ነው የምመጣው ስራ በጣም አንዳንዴ ረጅም ሰዓት 5 ቀን ያው ቀርጥ ስለምንሰራ ምናምን በመሃል አንድ ቀን ራሱ ምናምን ስለሚኖረን አይመችም ቪዲዮ ለመቅረጽ። አሁን ግን ይሄን ሳምንቱ ሙሉ 7 ቀን ፍሬ ያለኝ we don't know የሆነ ሀገርም ልንሄድ እንችላለን ከተሳካ። እስኪ በብዙ ቪዲዮ እንገናኛለን። ላይክ ሰብስክራይብ ፎሎ ማድረጋችሁ ላይክ ሰብስክራይብ ኤንድ ሼር ማድረጋችሁ እንዳትረሱ። ፒስ አውት